አትሱሮ ይህን ሲያይ ልቡ በጣም ይሰበራል። ወዲያው ሬናና ግሩፖቿ ሳጥናቸውን ይዘው የተፈጠረውን አሻራ እንዲሁም ደግሞ ሬሳውን በሙሉ እያጸዳዱ እያለ ያያቸውና ለዚህ ነበር ለካ ሪዮ አፓርትመንት ሁል ጊዜ ንጹህና ምንም የወንጀል ምልክትም አይታይበት ሲል ለራሱ ይገነዘባል። በዚህ ጊዜ አትሱሮ ለጥያቄው ምላሽ ፍለጋ ወደ ሪዮ አፓርትመንት ይገባል። ይህንን ሬና ስታይ ብልጥ ነህ ወይስ ደደብ ስትል ትጠይቀዋለች። ቀጥላም ሪዮ ቀልጣፋ ገዳይ ናት፣ ስራውን በቶሎ የምትጨርስና እኛ እዚህ ያለ ነው ማስረጃውን ለማጥፋት ብቻ ነው ብላ ከነገረችው በኋላ ለቡድኖቿ የካዋሳኪን ሰውነት ኦልሬዲ የማይመች ሁኔታ ውስጥ ስላለ እንዲቆራርጡት ትነግራቸዋለች። ቀጥላም ሪዮ እስከዛሬ አለመገኘቷ እንግዳ ነበር አይደል የሆነበት ስትል ትጠይቀዋለች። ቀጥላም እዚህ ዓለም ላይ መገደል ያለባቸው ሰዎች አሉ ስትል ትነግረዋለች። አትሱሮ ሪዮ አሁን የት እንዳለች ሲጠይቃት ምናልባት ሰዎችን ከገደለች በኋላ ስለሚርባት ልትበላ ወጥታ ሊሆን እንደሚችል ትነግረዋለች። ልትሄድ ስትል ድጋሚ አትሱሮ ያስቆማትና እና ለምን እንደ ካዋሳኪ አይነት ንጹህ ሰዎችን መግደል አስፈለገ ታዲያ ሲል ይጠይቃታል። ይህንንም ሲጠይቃት ሬና ወደ ካዋሳኪ አፓርትመንት ውስጥ ትወስደውና ይህን ሁሉ ድመቶችን የሚንከባከብ መስሎ ወደ ክፍሉ በማስገባት የሚያደርጋቸውን አሰቃቂ ነገሮች ታሳያቸዋል። ቀጥላም አንተን ብትሆን መሞትህ አይቀርም፣ ምክንያቱም ሪዮ ሰው ከሚባል ፍጥረት ጋር እንደዚህ አይነት ግንኙነት ለረዥም ጊዜ መቆየት ስለማትችል ነው። በቀጣይ ቀን ሪዮ ቤቱ ትመጣና ትታንኳኳ፣ ነገር ግን ሊያየት ስላልፈለገ ዝም በሚልበት ጊዜ በጣም ልታገኘው ፈልጋ ስለነበር መስኮቱን ከፍታ ዘላ ትገባለች። አትሱሮ ጥሩ ስሜት እየተሰማው እንዳልሆነ ነግሯት መልሶ ሲተኛ እሷን ብርድ ልብሱን ትከፍትና ከጀርባው አብራው ትተኛለች። ቀጥላ ሰዎችን መግደል እኮ መጥፎ እንደሆነ አውቃለሁ፣ ግን አንተ እንዲየሆንክ ያለው የምታውቀውን ሰው ስለገደልኩብህ ነው ስትል ትጠይቀዋለች። ቀጥላ መገደል ያለበትና የሌለበትን ሰው ማን ነው መወሰን ያለበት? ሁሉም ሀገር የየራሱ የሆነ ህግ አለው፣ ነገር ግን ህጋቸው እንደተመቻቸው በየቀኑ ይቀያየራሉ። ስለዚህ እውነተኛ ፍርድ እዚህ ዓለም ላይ የለም ስትል ትነግረዋለች። በዚህም ሰዓት ከዚህ በኋላ ሰዎችን በፊቱ ስትገድል ማየት እንደማይፈልግ ሲነግራት ትናደድና ቤቱን ለቃ ትወጣለች። በዚህም ጊዜ አትሱሮ ምንም ነገር ብታደርግ እሷን መጥላት እንደማይችልና ሁሌም እንደሚወዳት ይገባል። በቀጣይ ቀን አትሱሮ እየወጣ ሳለ ከሀሩኮ ጋር ይገናኙና ወንድሟ ስልክ እያነሳላት እንዳልሆነና ከሱ ጋር እየተገናኙ እንደሆነ ትጠይቀዋለች። እሱ ምክንያት ፈጣጥሮ ትቷት ለመሄድ ሲሞክር ማወቅ የምትፈልገው ብቸኛ ነገር ቢኖር ወንድሟ ዩኒቨርሲቲ እየሄደ እንደሆነ ለማረጋገጥ ብቻ እንደሆነ ትነግረዋለች። በዚህ ሰዓት ከላይ ሆና ስትመለከት የነበረችው ሪዮ በቅናት ማናት እሷ ስትል ትጠይቀዋለች። እሷንም እንዳትገላት የፈራው አትሱሮ ሚለውን ነገር ሲያጣ ፈጠን ብላ ሀሩኮ እባላለሁ ብላ ራሷን ታስተዋውቃለች። ቀጥላም እዚህ አፓርትመንት ውስጥ ወንድሟ እንደሚኖርና እሱን ፈልጋ እንደመጣች ስትነግራት አይ እኔ ቤቱኝና ጠብቂው በቃ ስትል ትጋብዛታለች ወደ ቤቷ። አትሱሮ ይህን ሲሰማ እሷንም ልትገላት ነው ብሎ ይደነግጣል። ወዲያ ወደ ቤት እንድትሄድና የሰማው ነገር ካለ ደውሎ እንደሚያሳውቃት ነግሯት ይሸኛታል። በኋላ ላይ ከሪዮ ጋር ምግብ እየበሉ እያለ በኋላ ላይ የካዋሳኪ እህት ወንድሟን ፈልጋ መታ እንደተገደለ ብትደርስበትስ ብሎ ውስጡ በጣም ተጨንቋል። ነገር ግን ወደ ሪዮ ሲዞር ረጋ ያለውንና ፈገግ ያለውን ፊቷ ሲመለከት አጠገቧ ይቀመጥና ሀሩኮንም ልትገያት እያቀድሽ ነው እንዴ ብሎ ይጠይቃታል። እሷም እንዲህ ያገኘሁትን ሰው በሙሉ የምገድል ከሆነ ይሄ ማንነት አይደለም ብላ ሀሩኮን የመግደል ሀሳብ እንደሌላት ቃል ትገባለታል። ከትንሽ ቀናቶች በኋላ ሀሩኮ ስለ ወንድሟ ልታናግረው እንደምትፈልግና መገናኘት ይችሉ እንደሆነ ትጠይቀዋለች። አዎ ልበላት ወይስ አልችልም ልበላት እያለ ሳይወስን ገና አንድ ጥቁር ዶልፊን መኪና ይዘው ያስገቡታል። ሬና ነበረች። ሪዮ የሚገባትን አይነት ሰው እንዲሆንና ካለበለዚያ እንደምትገድለው ትነግረዋለች። አትሱሮ በዛ ሰዓት ሀዋኪ ምን ያህል ወንድሟን እየፈለገች እንዳለችና እንዳትደርስባቸው እንደፈራ ይነግራታል። ሬናም በዚህ ጊዜ ስለሱ ምንም የሚያሳስበው ነገር እንደሌለና ከነገረችው በኋላ ከመውረዱ በፊት ቆመህ ምንም አይነት ጥቅም የለህም፣ ብትሞት ግን ሬሳህ ብዙ ነገር ያገለግላል ስትል ትነግረዋለች። ከመኪናው ከወረደ በኋላ አትሱሮ ሀሩኮን ያገኛታል። ወንድሜ ጠፍቷል ብላ ፖሊስ ጣቢያ ሪፖርት አቅርባ እንደሆነ ሲጠይቃት አስገብቻለሁ፣ ነገር ግን ካዋሳኪ ትሪፕ ሄዶ ሊሆን እንደሚችል እንደምትጠረጥርና ሄዳ ለብቻዋ ቼክ ማድረግ እንደፈራችና አብረው እንዲሄዱ ትጠይቀዋለች። አብሯት መሄድ አልፈለግም፣ ነገር ግን ሌላ ነገር እንዳትጠረጥር ብሎ እሺ ይላታል። ወደ አፓርትመንቱ ደርሰው ወደ ውስጥ በሚገቡበት ጊዜ የሪዮ ግሩፖች ቀድሞ ገብተው ቤቱን አጽድተው ስለነበር ምንም ነገር ማግኘት አልቻሉም ነበር። ግድግዳው ላይ ራሱ የአየር መንገድና የትሪፕ ወረቀት ለጥፈው ነበር የሆነ ቦታ ሄደ እንዲመስላል። ቤቱን ካዩ በኋላ ወክ ሊያረጉ ይወጣሉ። እየተራመዱ ስለ ወንድሟ ምን ያህል እንደተጨነቀች ስትነግረው ሁሉም ነገር እንደሚስተካከል ይነግራታል። ከመለያየታቸው በፊት ያገኘሽው ምንም ነገር ካለ አሳውቂኝ ሲል ይነግራታል። እሷም አይ ከዚህ በኋላ ባላስቸግርህ ይሻላል ሪዮም ካየችን ስለምትናደድ በምትለው ጊዜ አክሱሮ ከሪዮ ጋር ፍቅረኛሞች ቢሆኑም ነገር ግን ምን ያህል እንደማያውቃት ይነግራታል። ያን ቀን ማታ ከስራ ወደ ቤቱ እየተመለሰ እያለ ከሌላ ወንድ ጋር መንገድ ላይ እየተቃቀፈች ያቀፋት ሰውዬም ባለፈው የገደለችው አይነት ቢ የሚል ታቱ ሰውነቱ ላይ አለ። በኋላ ላይ እራት እየበሉ ሳለ ቅድም ላይ አብራው የነበረችው ከማን ጋር እንደነበር ይጠይቃታል። እሷም የዩኒቨርሲቲ ተማሪ ስለሆንኩኝ በጣም ብዙ ሰዎችን በፈለኩበት ሰዓት ማግኘት እችላለሁ ስትል ትመልስለታለች። በዚህ ጊዜ እንድታገኘው አልፈልግም ከዚህ በኋላ ሲላት እሷም ከሀሩኮ ጋር ጊዜ ሲያሳልፍ እንዳየችው ትነግረዋለች። እኔ እሷን ማግኘት ስለ ወንድሟ ጥርጣሬ እንዳያድግባት ብዬ ብቻ ነው ወይስ ሌላ ነገር እያቀድሽ ነው ሲላት ሪዮ ትናደድና ክፍሉን ለቃ ልትወጣ ስትል ተነስቶ ያቅፋት። ነገር ግን ሊስማት በሚሞክርበት ጊዜ እንደምትገለው ትነግረዋለች። ያን ቀን ሌሊት ላይ ወደ አንድ ጋንግስተሮች የሚሰበሰቡበት ፓርቲ ውስጥ ትገባለች።
እዛ ያለው አንዱ የግል ገዳያቸው ሆና እንድትሰራ ያቀረቡላትን ስምምነት ለምን መስማማት እንዳልፈለገችና ከቡድናቸው አንዱ የሆነውን ሰውዬ እንደገደለችባቸው እንደሚያውቁና ያቀረቡትን ስምምነት ማትቀበል ከሆነ ወይንም ደግሞ ፖሊስ ጋር ሄዳለሁ ካለች እንደሚገሏት አስጠነቀቋት። በነጋታው ሪዮ የአትሱሮ መስሪያ ቦታ እየጠበቀችው ነበርና ሲወጡ አንድ ላይ ወክ እያደረጉ ወደ ቤታቸው ይሄዳሉ። ወደ ቤታቸው ሲደርሱ ሀሩኮ በር ላይ ቆማ እየጠበቀቻቸው ያገኟታል። እነሱም ገብታ አብረው ሻይ እንዲጠጡ ይጋብዟታል። ሀሩኮ የካዋሳኪ ክፍል ውስጥ ያገኛቸውን የትሪፕ ፎቶና አሁን ለቤተሰቦቿ ምን ብላ እንደምትናገር ግራ እንደገባት ትነግራቸዋለች። ቀስ እያለች ራሷን ስታ ትወድቃለች። ለካስ የጋበዘቻት ሻይ ውስጥ ሪዮ መድኃኒት ጨምራባት ነበር። ወዲያው ሪዮ የዝናብ ላስቲኳን ስትለብስ አትሱሮ ነገሩ ይገባውና አትሱሮ እባክሽ አትግደያት ሲል ሲለምናት ሪዮ እኔ ሰዎችን ዝም ለማስባል ብዬ አይደለም እገድለው የራሴ ህጎች አሉኝ ስትል ትነግረዋለች። ሱሮም የያዘችውን ስለት በመያዝ ተማጸናት። እጁን ትንሽ ከቆረጠችው በኋላ እሺ ትልና ትምራታለች። በኋላ ላይ ሀሩኮ ስትነቃ ለአትሱሮ ያላትን ስሜት ትገልጽለታለች። የሪዮ ቡድኖች የሀሩኮን ሬሳና ደም ሊያጸዳዱ ሲመጡ ሳትሞት ያገኟታል። በዚህ ጊዜ ሬና ትናደድና ሪዮን ግራ ማጋባቱን እንዲያቆምና ለመጀመሪያ ጊዜ መግደል የፈለገችውን ሰው እንደማረችና እሱንም ቢሆን በቅርቡ መግደሏ ስለማይቀር ቶሎ ብሎ ለብቻዋ እንዲተዋትና እንዲለያዩ ትነግረዋለች። በኋላ ሪዮና ሬና ይገናኙና ሪዮ ሀሩኮን ስላልገደለቻት ይቅርታ ከጠየቀቻት በኋላ የገዛችውን አይስክሬም ትሰጣታለች። በዚህ ጊዜ ሬና ማን መሞትና መኖር እንዳለበት የምትወስነው እሷ እንደሆነችና እንዲህ ሰዎች ለመግደል ማንገራገር ማታቆም ከሆነ ግን ቦዲዎቹን መጠቀም እንደማይችሉ ታስጠነቅቃታለች። በሌላ በኩል ሀሩኮ ለአትሱሮ ለእሱ ያላት ስሜት ትክክለኛ እንደሆነ ስትነግረው አትሱሮ ያስቆማትና እኔ ወንድምሽ እንድታገኝ ብቻ ነበር ልረዳሽ እየሞከርኩ የነበረው ሲል ሀሩኮ ግን ሪዮ ለእሱ ጥሩ እንዳልሆነች ከነገረችው በኋላ ሀሳቡን ከቀየረ ነገ በተመሳሳይ ቦታ ቁጭ ብላ እንደምትጠብቀው ነግራው ትሄዳለች። ወደ ቤቱ እየተመለሰ እያለ ድጋሚ አንድ መኪና ሲመጣ መጀመሪያ የሪዮ ቲሞች መስሎት የነበረ ቢሆንም ነገር ግን እነዛ የቢ ንቅሳት ያለባቸው ጋንግስተሮች ነበሩ። ወደ ቦታቸው ከወሰዱት በኋላ ሪዮን ለእነሱ መግደል እንዳለባት እንድታሳምንላቸው እንዲነግራት ካለበለዚያ ግን ለፖሊስ ተናግረው እንደሚያሳስሯት ነግረው ይለቁታል። አትሱሮ ወደ ቤቱ ሲገባ ፊቱ ላይ ያለውን ቁርጠት ታይና ተናዳ ወደ ሰዎቹ ልትሄድ ስትል ያስቆማት። አንቺ ድጋሚ ስትገዲ ከማይ እኔም ቢቆራረጡኝ መርጣለሁ ይላታል። በዚህ ጊዜ ሪዮ መግደሌን የአንዱ ማንነቴ ነው፣ ካልገደልኩኝ ሰላም አይሰማኝም ትለዋለች። አትሱሮ ምን ያህል እንደሚወዳት ሲነግራት እሷ ግን ሙሉ ለሙሉ የሚወዳትና የሚረዳት እንደማይመስላትና ከሱ ጋር ወደፊቷን እንደማታይ ነግራው ጥላው ትሄዳል። በነጋታው ስራ ቦታው እየሰራ ሬና አይስክሬም ልገዛ በሚል ምክንያት ወደ አትሱሮ በመሄድ እሱና ሪዮ ያላቸው ግንኙነት በቀላሉ የሚሰበር እንዳልሆነ ትነግረዋለች። አትሱሮ ወደ ቤት ከተመለሰ በኋላ በሪዮ ክፍል ድምጽ ይሰማና ወደ ቀዳዳው ይጠጋል። ሲያይ ሪዮ እንደለመደችው ሰው እየገደለች ነበር። ነገር ግን ዛሬ እንደሌላው ጊዜ አልሳቀችም ነበር፣ ይልቅ እያለቀሰች ነው። ይህንን ሲያይ አትሱሮ አንድ ነገር ይገባዋል። እሷ መግደሏን መቼም ላታቆም እንደምትችልና ያለሱ መኖር እንደምትችል እሱ ግን በጣም እንደሚፈልጋትና እሷን መጥላት እንደማይችል ይገባዋል። ለሀሩኮ ደውሎ ሊያገኛት እንደማይችል ከነገራት በኋላ እየሮጠ ወደ ጋንግስተሮቹ ቦታ በመሄድ ሪዮን ለብቻዋ እንዲተዋት መለመን ጀመረ። አልሰማ ሲሉት ከተራ ያወጣና ሊደበድባቸው ሲሞክር ደህና አድርገው ከቀጠቀጡት በኋላ መሪያቸው መጥቶ ሪዮ ሌሎችን ሰዎች እንደምትገድለው አድርጎ አንገቱን ሊቆርጥለት ሲል ጢስ ቤቱን ይሞላውና ሁሉም ራሳቸውን እየሳቱ ሲወድቁ አትሱሮ ሪዮን የዝናብ ላስቲኳን ለብሳ ያያታል። እሷም አትሱሮ እዛ ይሆናል ብላ አላሰበችም ነበር። ቀርባ ስትመለከተውና እንደተጎዳ ስታይ በጣም ትናደዳለች። ተሯን ታነሳና ሁሉንም ከገደለቻቸው በኋላ እንዲነሳ ታግዘውና በዚህ ጊዜ መግደልን ኢንጆይ እንዳላደረገች ነገር ግን ይህ ማለት አቆማለሁ ማለት አይደለም ስትል ትነግረዋለች። ለመጀመሪያ ጊዜ ከተሳሳሙ በኋላ በያዘችው ስለት ትወጋዋለች። ፈገግትልና የመወደውን ሰው መግደል ስሜቱ እንዴት እንደሚሆን ሁሌ ማወቅ ፈልግ ነበር ትለዋለች። ነገር ግን ስሜቱን እንደጠበቀችው አልነበረም። ይህን ሲሰማ አትሱሮ ደስተኛ ነበር። ለመጨረሻ ጊዜ እርስ በርስ ያላቸውን ስሜት ይገላለጹና ቀስ እያለ ራሱን ይስጣል። ከቀናቶች በኋላ አትሱሮና ሪዮ ሻንጣቸውን ይዘው እየሄዱ ሬና ታገኛቸውና አብራችሁ መኖር ልትጀምሩ ነው ብላ እሷን እያጮለክ መከታተል አቁማለሁ ደግሞ ብላ ትቀልድበታል። መንገድ ላይ ሪዮ ከዚህ በኋላ ማንንም እንደማትገድል ነገር ግን አንድ ቀን አንተን እገልሃለሁ ብላ ፈገግ ብላ ትነግረዋለች። እሱም በእኔ በኩል ችግር የለውም ሰውነቴ ሙሉ ለሙሉ ላንቺ ነው ይላታል። በዚህ ጊዜ ሪዮ በስነ ስርዓት ራሱ እኮ አልተዋወቅንም ትልና ይስቃሉ። በመጨረሻም ተጨባብጠው ስማቸውን ከተዋወቁ በኋላ ፊልሙ ያልቃል።